እንዴት ናችሁ? ደህና ናችሁ ወይ? የቲክቶክ ጓደኞቼ ሰላም ናችሁ ወይ? እንግዲህ ያለው ነገር በዚህ ሀገር በየትኛውም ሀገር ላይ ያላችሁ እህቶቼ አንድ ነገር መረዳት ያለባችሁ ነገር አንድ ነገር ልንገራችሁ። ሰው ይደርስልኛል፣ ሰው ያግዘኛል ብላችሁ እየጠበቃችሁ ያላችሁ ካላችሁ ተሳስታችኋል። ሰው ሊያግዛችሁ የሚችለው በወሬ ብቻ ነው። ወሬ ማውራት በጣም ነው የሚወደው ህዝቡ። በወሬ ግን ማንም ታግዞ ማንም ተረድቶ አይቻላል። ወሬ ምንም ጥቅም የለውም። እስኪ አሁን በዚህ ሰዓት ላይ ጃዛ ቤት ተቀምጣችሁ የምትበሉት ያጣችሁ፣ ስራ ያጣችሁ፣ የተቸገራችሁ ሰዎች ማን ይደረሰላችሁ? ማን ይደርስላችሁ ይችላል? ታግላችሁ ተነስታችሁ ዋጋ ከፍላችሁ ካልሆነ በስተቀር ወሬ ምንም ጥቅም የለውም። ከወሬ ምንም የተገኘ ነገር የለም። እያየን ነው። ወሬ በጣም ነው የሚበዛው፣ በጣም ነው እየበዛ ያለው፣ በጣም ነው እየተወራ ያለው። ግን ያ ወሬ የማን እህቶቻችን ህይወት ሲታደግም አላየንም ከወሬ በዘለለ። ስለዚህ ወሬ ነው የሚሻላችሁ፣ ህይወት ነው የሚሻላችሁ። ስራችሁን ስሩ፣ የተገኘውን ስራ ስሩ፣ ስራ አትናቁ። ትንሽም ሆነ ትልቅ ስራ ስሩ፣ ችግሩን እስክታልፉ ድረስ። ይሄ ችግር እስኪያልፍ ድረስ በጣም ተቸገርኩኝ አለችኝ አንድ እህቴ። በጣም ተቸገርኩ፣ የምበላው እስከ ማጣ ድረስ በጣም ተቸግሬያለሁ አለች። ስራ ሀበሻ ቤት አለ ላስገባሽ ስላት ሀበሻ ቤት አልሰራም አለች። እየራብሽ እየጠማሽ እየተቸገርሽ እንዴት ነው ሀበሻ ቤት አልሰራም የምትይው? ምንድነው ችግሩ ስላት አይ እኔ ሀበሻ ቤት አልሰራም። አስቡት እንግዲህ የማን ችግር ይመስላችኋል? የብዙዎቻችሁ ችግር። ምንም ቤቱ ምንም ይሁን ችግርን ቀን እስኪያልፍ ድረስ አንገታችሁን ደፍታችሁ አሁን ማን በዚህ ሰዓት ላይ የትኛው ስራ ተገንቶ ነው ስራ የምትመርጡ? ስራ ብትሰሩ ይሻላል። ስራ ክብር አለው። ወሬ ምንም ጥቅም የለውም። ቲክቶክ ላይ ውለሽ ብታድሪ እራትና ምግብ ምሳ አይሆንሽም፣ ገንዘብ አይሆንሽም። 5 ሳንቲም የሌለው ሰው ስራ ሲያማርጥና ስራ ሲንቅ ሳይ በጣም ነው የምናደደውና ስራ ብትሰሩ ነው የሚሻለው። ይሄ መልእክት ለማስተላለፍ ነው። አመሰግናለሁ።